ሀይ ቤተሰቦች ቅድም እንግዲህ ነግሬያችሁ ነበርና ዛሬ ናቲ አብሯችሁ ይመጣል፣ ሽማግሌ ይሆናል፣ ይቅርታ ሊያስብላችሁ ይመጣል ምናምን ብያችሁ ነበር አይደለ? ስለዚህ ኤው መጥቷል ማለት ነው። በጣም ደስ ብሎኛል። እንግዲህ ሀይሚ ያለውን ነገር በጣም ማለት ተሰምቷታል። በጣም እንደተሰማት፣ በጣም እንደተጎዳች፣ በጣም በቃ ማለት ውስጣዊ ነገር በጣም ብዙ ነገር ተጎድቻለሁ። ከጎን እየሆነ አይደለም፣ እያዳመጠኝ አይደለም፣ ምን ተሰማሽ፣ ምን ሆንሽ እያለኝ አይደለም። ስለዚህ ለምንድነው እንደዛ የማይሆነ እየተነገረ ተነግሮ ሳይሆን ሁሌ በቃ ማድረግ ያለበት እሱ የሆነ ነገር ስጎዳ የሆነ ነገር ተጎድታለች ብሎ እንትን የሚለኝ ወይም በሆነ ማቴሪያል ወይም በገንዘብ ወይም በሆነ ነገር ነው እንትን የሚለኝ። እኔ ደግሞ እንደዚህ አይነት ነገር በእንደዚህ አይነት ነገር የምገዛ ሰው አይደለሁም። ምን ሆንሽ፣ ምን ተሰማሽ፣ ምንድነው የሆንሽው ምናምን ብሎ የሚጠይቀኝ ሰው ነው የምፈልገው እያለች ነው ያለችው ሀይሚ ማለት ነውና ቡርኬ ይሄን ነገር በደንብ እንደምትረዳት አክሴፕት እንደምታደርጋት 100% እርግጠኛ ነኝ። ነገሮች ሁሉ ብዙ ነገሮች የሆነ አወዛጋቢ ይሆናሉ። ጭቅጭቅ አለ፣ ምን አለ ህይወት ላይ በጣም ብዙ ከባባድ ነገሮች ይታለፋሉ። ግን ትዕግስት የሚባል ነገር አለና ሀይሚ ደግሞ ቡርኬ ተጸጽቶ ይቅርታ ካለሽ ጓደኛውን ስራ አስፈትቶ እንደዚህ መጥቶ ይቅርታ ለማለት እንትን ካለሽ አንቺ ይቅርታውን መቀበል አለብሽ ብዬ ነው የማስበው። እንደኔ ማለት ነው። ገባሽ አይደለም? እንጂ አንቺ ዝም ብለሽ እንደዚህ ነው ምናምን የምትይበት ኬዝ ይሆናል ብዬ አላስብም። ማለት እንደ ቡርኬ አይነት ወንድም፣ እንደ ቡርኬ አይነት ፍቅረኛ፣ እንደ ቡርኬ ባይዘው እግዚአብሔርን ነው የምልሽ። አንቺ እንኳን የወንድ ጓደኛ ሀሰን እንደዚህ የሚያለቀልቅ ጓደኛ ይቅርና የሴት ጓደኛ እንኳን የሚያስፈልግሽ ሰው አይደለሽም በአሁኑ ሰዓት ማለት ነው። ቡርኬ ሁሉ ነገርሽ ነው። በብዙ አይነት መልኩ እንትን ማለት ትችያለሽ። በባለፈውም ብለሻል፣ ፍቅረኛን ጓደኛ ማድረግ ምን ያህል እድለኛ ነው ምናምን እያልሽ ነበርና ስለዚህ በቃ ትዕግስት የሚባል ነገር አለ። ታገሽ፣ በቃ አዳምጪ፣ መረጋጋት አለብሽ። እሺ አንድ እድል ስጪው። ገባሽ? ናቲ ይለመነሽ። ናቲ እስከዛሬ ለምኖሽ አያውቅም። በህይወትሽ ገብቶ እንደዚህ ነው ምናምን ብሎሽ አያውቅም። ዛሬ ግን ለመጀመሪያ ጊዜ በህይወትሽ ገብቶ ያለውን ነገር እስኪ ምላሽ ስጪ። እና ምላሽ ስጪ እባክሽ ሀይሚዬ። እኔ ለምንሽ አላቅም እስከዛሬ እንደዚህ ነው እንደዛ ነው በዚህ ገብቶ በዚህ ወጥቶ ብዬሽ አላቅም። ስለዚህ ፕሊስ ተረጅኝ የኔ ቆንጆ፣ ከጎኔ ሁኒ፣ መረዳት አለብሽ፣ እኔን ማዳመጥ አለብሽ፣ አክሴፕት ማድረግ አለብሽ ምናምን ሲልሽ እሺ ነው ማለት ያለብሽ እንጂ ሁሌ መግደርደር ምንም አያደርግም። እግዚአብሔርን ነው የምልሽ። ቡርኬን ገፍተሽ ብትሄጂ የምትጎጂው አንቺ ነሽ እንጂ ቡርኬ አይደለም። ቡርኬ አይጎዳም የዛን ያህል። ለምን ወንድ ልጅ የዛን ያህል አይጎዳም። እንደገና ደግሞ ለቡርኬ የሚሆን ሰውም አታጭም። ግን አንቺ በአሁኑ ሰዓት እንደ ቡርኬ የሚሆን ልጅ ወንድ ማንም የለምና ይቅርታውን መቀበል አለብሽ። እድል ስጪው፣ በህዝብ ፊት፣ በናቲ ፊት ለህዝብ ስጪ። እዛም በኋላ ቡርኬ እንደዚህ አይነት ነገር የሚደጋግም ከሆነ ምናምን ውሳኔው ምን እንደሚሆን ሁሉም ሰው ፍርድ ይሆናል ማለት ነው። ስለዚህ ሀይሚ በጣም ገትር አትሁኒ ማለት በቃ ነገሮች እንደዚህ ካልሆኑ፣ በዚህ መስመር ካልሄዱ፣ የሆነ ነገር ካልሆኑ ብለሽ የሆነ ጥምም የምትይባቸው ነገሮች አግባብ አለው ብዬ አላስብም። ተረጋግተሽ ያለውን ነገር እንደዚህ ነው እንደዛ ነው ብለሽ ወስነሽ ነው እንትን ማለት ያለብሽ እንጂ በዚህ ልክ እንትን ማለት የለብሽም ብዬ ነው የማስበው። እናንተስ ምን ተሰማችሁ? ለምን ሀይሚ የሆነ የተሰማትን ነገር ነው የተናገረች። ማንም ሰው የተሰማውን ነገር የመናገር መብት አለው። ነገር ግን በቃ እናቴ ሲለምንሽ ደግሞ እሺ በቃ ለዛሬ ይቅርታ አደርግላታለሁ። ለምን የምትጠይ ሆኖ አይደለም። በጣም ነው የምትወጂው፣ በጣም ነው የምታፈቅሪው። ጠልተሽው አይደለም። ቡርኬ ላይ የሚጠላ ምንም አይነት ባህሪ የለውም። አንዳንድ ነገሮች እንትን ሲልበት እንጂ ካለቀ በኋላ ለምን አለቀ ነው ወይስ ለምን ምን ሆነ ብለሽ ነው እንደዚህ የሆነ ግትርለት የምትችይው ሀይሚ ማለት ነው። ስለዚህ እነዚህ ነገሮች አግባብ ባለው ሜትድ ይቅርታ ተባብላችሁ እንደኔ ፍቅራችሁን ብትቀጥሉ አሪፍ ነው ብዬ ነው የማስበው። የእናንተንም ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ቤተሰቦቼ። እወዳችኋለሁ። እንዲሁም ሰብስክራይብ ማድረጋችሁን አትርሱ። ባይ